ሻሎም ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በአዲስ ደግሞ እግዚአብሔር ረድቶኝ ተገናኝተናል። አዲስ ነገር ደግሞ አንድ በሆነ ርዕስ ላይ እንድንነጋገር እፈልጋለሁ። እግዚአብሔር መንፈስ ቅዱስ ያስተምረናል፣ እኔንም ይረዳኛል። በአፌ ይናገራል፣ በአንደበቴ ይጠቀማል፣ በልቤም ያስባል። መንፈስ ቅዱስ በጣም እርግጠኛ ነኝ እና ዛሬ እንድንነጋገርበት የፈለኩት ርዕስ የጸሎት ኃይል በሚለው ነው። ወይም ጸሎት ምንድን ነው? የጸሎት እንደገና ደግሞ ሶስተኛ ሚስጥር። ሶስት ርዕሶች አሉት፣ ግን አንድ ላይ የጸሎትን ነገር ነው የምናየው። የጸሎት ኃይል፣ ጸሎት ምንድን ነው፣ የጸሎት ሚስጥሮችን፣ እነዚህን ሶስቱን ግን የጸሎት ኃይል በሚል ርዕስ ላይ እንድናወራ እግዚአብሔር ረድቶኛል ማለት ነው። እንግዲህ አንዳንድ ጊዜ እኛ የምናውቀው የጸሎት አይነት እግዚአብሔር የሚቀበለው ጸሎት እኛ የምናውቀው ጸሎት አለ፣ እግዚአብሔር የሚቀበለው ጸሎት አለ። እግዚአብሔር ደግሞ ኢግኖር የሚያደርገው ጸሎት አለ። አያችሁ፣ እኛ የምናውቀው አጸላየል አለ፣ እንዴት አድርገን እንደምንጸልይ ከእውቀታችን የተነሳ ማለት ነው። በእውቀት ውስጥ ያለ ነገር ስለሆነ እግዚአብሔር ደግሞ የሚቀበለው ጸሎት አለ፣ ኢግኖር የሚያደርገውም የማይቀበለው ጸሎት አለ። ስለዚህ የጸሎት ሚስጥር የመጣችሁት የምትቀርቡት ወደ እግዚአብሔር የምትጸልዩት በምን ኃይል ውስጥ ነው የመጣችሁት? የምትጸልዩት እግዚአብሔር ማን ነው? ይህ እግዚአብሔር ማን ነው? ይህን ማወቅ ነው ሚስጥሩ። እግዚአብሔር የምጸልየው ወደሱ የምንበረከክበት እግዚአብሔር ማን ነው? የሱን ኃይል ማወቅ ነው ማለት ነው የጸሎት ሚስጥር። የጸሎት ሚስጥራችን የእግዚአብሔርን ፓወር ማወቅ ነው። እግዚአብሔር ደግሞ ምን አይነት ጸሎቶችን ይቀበላል? እግዚአብሔር ደግሞ በጸሎት ውስጥ ደግሞ ምን ሚስጥር እናገኛለን? በምን አይነት ሚስጥር ውስጥ እግዚአብሔር መገናኘት እንችላለን በሚል እና ከመጽሐፍ ቅዱስ አንድ ቃል አነባለሁ። የያዕቆብ መልእክት 5:13 ጀምሮ ያለውን እስከ 20 አነባዋለሁ በጌታ በኢየሱስ ክርስቶስ ስም። ያዕቆብ መልእክት ላይ 13 ላይ እንደዚህ ይላል። ከ13 14 11 ይቀጥላለሁ ማለት ነው። ከእናንተ መከራን የሚቀበል ማንም ቢሆን እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እሱ ይዘምር ይላል። ሃሌሉያ። ከእናንተ የታመመ ማንም ቢኖር ቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታ ስም በእርሱ ዘይት ተቀብቶ ይጸልዩለት ይላል። የእምነትን ጸሎት ደዌውን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በእርሳችሁ በኃጢአት ብታደርጉ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ኤልያስም እንደ እኛ የሆነ ሰው ነበረ። ዝናብንም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ3 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩ ዝናቡን ሰጠ፣ ምድሪቱም ፍሬዋን አበቀለች። ወንድሞቼ ሆይ እናንተ ማንም ከእውነት ቢሰጥ አንዱ ቢመልስ ኃጢአታችንም ከተሳሳትንበት መንገድ የሚመለስ ነፍሱን ከሞት ያድናል። የኃጢአትን ብዛት እንደዚህ እንዲሸፈን ይወቅ ይላል። የኃጢአትን ብዛት እንዲሸፈን ይወቅ ይላል። ሃሌሉያ። በዚህ ላይ ነው ብዙውን ነገር የምናየው ማለት ነው። በዚህ ላይ ነው። ስለዚህ ምንድነው አንደኛ ያለው ከእናንተ በመከራ
የሚቀበል ማንም ቢኖር ይጸልይ፣ ደስ ያለው ይዘምር ይላል። ስለዚህ ያዕቆብ መልእክት እኛ በዚህ ላይ ተመስርተን ደስ ያለው ይጸልይ፣ ይዘምር፣ ይጸልይ። እንደገና ደግሞ አንድ በሽታ እንኳን ቢያመን አንዳንድ ጊዜ በዘይት ይጸለያል፣ በውሃ ይጸለያል። እውነት ነው ማለት ነው። መጽሐፍ ቅዱስ ይደግፈናል ማለት ነው። አያችሁ፣ አንዳንድ ጊዜ በዘይት በተለያየ እንደገና ደግሞ ቤተክርስቲያን ያመመው ሰው ቢኖር ቤተክርስቲያን ለቤተክርስቲያን እዚህ ጋር ያለውን መድገም ፈልጋለሁ። የእውነት ቢጸልይ እሱ እሺ ከእናንተ የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ። አያችሁ፣ የታመመ ሰው ቢኖር ወደ ቤቱ ከቤተ ክርስቲያን ሽማግሌዎች ወደ እነሱ ጠርቶ በጌታ ስም፣ አያችሁ፣ ስሙ ነው የሚወስነው፣ በጌታ ስም ዘይትን ተቀብቶ ይጸልዩለት። ዋው! በጌታ ስም በጌታ ስም ተጠርቶ ዘይት ላይ መጸለይ ይችላሉ ማለት ነው፣ ያ ሰው እንዲፈወስ። የእምነቱም ጸሎት ድንቅን ያደርጋል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። አያችሁ፣ እርስ በርሳችን እንደገና መጸለይ እንዳለብን 16 ላይ ይነግራል። እርስ በርሳችሁ በኃጢአታችሁ ተናዘዙ። አያችሁ፣ በኃጢአታችሁ ተናዘዙ። አንዱ ለአንዱ የበደለውን አንዱ ለአንዱ ይሄንን በድያለሁ፣ ይሄን አስቤብሃለሁ ብለን እርስ በርሳችን በግልጽ መነጋገር፣ ይሄ ራሱ አንድ ጸሎት ነው። እንደገና እርስ በርሳችሁ በኃጢአት ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። እንደገና እያንዳንዱ ሰው ስለሌላው መጸለይ አለበት። እኔ ለእናንተ መጸለይ አለብኝ፣ እናንተ ለእኔ መጸለይ አለባችሁ። ይሄ መጽሐፍ ቅዱሳዊ ነው። አያችሁ፣ እንደገና ደግሞ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። አያችሁ፣ እንደዚሁ አይደለም። እኔ በትክክል የምጸልየው ጸሎት በስራው እጅግ ኃይል ያደርጋል። ሰዎች ቢታመሙ ይፈወሳሉ። ያጡ በማጣት ላይ ብጸልይ ይሰጣቸዋል። በተለያየ ነገር ላይ ብጸልይ መልስ ይመጣል ማለት ነው። ጸሎት ማለት ይህ ማለት ነው። የጸሎት ምስጢር ማለት ነው። የጸሎት ኃይል ስንል ኢየሱስ ለደቀ መዛሙርቱ እንዴት እንደሚጸልዩ አስተምሯቸው ነበረ አይደለ? ኢየሱስ ደቀ መዛሙርቱን እንዴት እንደሚጸልዩ አባታችን ሆይ ብላችሁ ጸልዩ ብሎ አስተምሯቸው ነበር። ባስተማራቸው ሰዓት ለምን እንደሆነ እንዳስተማራቸው ታውቃላችሁ? እስራኤላውያኖቹ ከመጀመሪያው ከስር መሰረታቸው ሕግን ተምረው ስለ ጸሎት ተምረው ያደጉ ስለሆነ ኢየሱስ ክርስቶስን መጠየቅ ፈለጉ። እንዴት ነው ጸሎት የምንጸልየው ብለው ይጠይቀውት ነበረ። አስተምሯቸውም ነበረ። ከስር በሕፃንነታቸው እየተማሩ ሕግን እየተማሩ የመጡ የተማሩ ስለነበረ ማለት ነው። ስለዚህ እኛ ሁል ጊዜ እየተደጋገመ ስለዚህ አባታችን ሆይ ተብሎ የተነገረው እየተነገረ የምንሄደው ጸሎት ሳይሆን ፈርዱን ያሳያቸው የጸሎቱን እንዴት እንደሚጸልዩ ምንድን ነው እናንተ የምትጸልዩበትንና ጸሎት የሚገባውን ነገር ኢንፌክቱን አሳያቸው እንዴት መጸለይ እንዳለባቸው። ጸሎት እግዚአብሔርን የሚሰማው ጸሎት ምን አይነት ነው? ጸሎት ከተባለ እግዚአብሔር የሚሰማው ጸሎት ምን አይነት ነው? እና እግዚአብሔር የሚሰማው ጸሎት አስተሳሰባችን የጻድቅ ሰው ጸሎት ሲባል አመለካከታችን ትክክለኛ የሆነ ራይቺነስ ትክክለኛ የሆነ አመለካከታችን አስተሳሰባችን በትክክል ለዛ ሰው ስንጸልይ አጸላያችን እግዚአብሔር የሚቀበለው ትክክለኛ ሐሳባችን ማለት ነው። በትክክለኛው ሐሳብ ራይቺነስ ወይንም በእንግሊዘኛው ራይቺነስ ማለት እግዚአብሔር የሚቀበለው ጸሎት
በትክክለኛው ማን ኦፍ ጋድ የሚሰማው ማለት ነው። ትክክለኛው አስተሳሰብ እግዚአብሔር የሚሰማው ሰዎች ሲጸልዩ፣ ማን ኦፍ ጋዶች እግዚአብሔር ሰዎች ሲጸልዩ ማለት ነው። በትክክለኛው ወደ እግዚአብሔር የሚሰማው ጸሎት እንደዚህ መሆን አለበት ማለት ነው። እርስ በርሳችን መጸለይ ያለብን፣ እርስ በርሳችን አንዱ ቤተክርስቲያን ሽማግሌዎች ለታመሙት ሰዎች ቤት ድረስ ሄዳ መጸለይ እንዳለበት ያሳየናል። ትክክለኛው ስለዛ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይለናል። ስለዚህ ሌላው ደግሞ የጻድቅ ሰው ጸሎት ትክክለኛ ነው። ሐሳባችን ያው ሰው ጸሎት አስተሳሰባችን ያለው ጸሎት ላይ ማለት ነው። ፕሪየር ማለት ምን ማለት ነው? ፕሪየር ማለት አንዳንዶች ጸሎትን ሲያስቡ የጥያቄ ቦታ ማለት ጸሎት ማለት ምን ማለት ነው? አንዳንዶች ስለ ጸሎት ሲያስቡ ጠይቀው የጥያቄ ቦታ ነው የሚያደርጉት። ይሄን አድርግልኝ ብለው የሚነሱበት ቦታ ይመስላቸዋል። እንደዛ ግን ጸሎት ግን እንደዛ አይደለም። ጸሎት ማለት ኮንሲሸስ የሆነ ኮንቲኒ የሆነ ትክክለኛውን ቦታ ምሳሌ ከሰው ጋር ለምሳሌ ኮንሲነስ የሆነ በቃ እርግጠኛ የሆነ ሲሪየስ የሆነ ነገር ነው ማለት ነው። የእንግሊዘኛ ቃል መናገር ችግር አለብኝ እኔ ጽፌዋለሁ፣ ግን ማንበቡን አቅቶኝ ነው። ኮንሲኒሴሽ ይቅር በቃ። ጸሎት ማለት ትክክለኛ ትርጉሙ ይሄ ነው። ትክክለኛ በምሳሌ ላስረዳችሁ። አንድ ሰው ከአንድ ሰው ጋር ተቀጣጥሬያለሁ ልበል። ለምሳሌ ከዛ ከተቀጣጠርኩት ሰው ጋር የተቀጣጠርንበት ቦታ ከሰውየው ጋር እንገናኛለን። ሰዓቱን ይነግረኛል፣ ቦታውን ይነግረኛል። አያችሁ፣ ሰዓቱን ቦታውን ይነግረኛል። ከዛ በሰዓቱና በቦታው ላይ እንገናኛለን፣ ከተቀጣጠርኩት ሰው ላይ ማለት ነው። ጸሎት ማለት የእናንተ የእግዚአብሔር መገናኛ ቦታ ማለት ነው። ይሄ ነው የጸሎት ሚስጥር። እናንተና እግዚአብሔር የምትገናኙበት ስፍራ ነው። ጥያቄ ብቻ የምትጠይቁበት ሳይሆን የመገናኛ የቀጠሮ ስፍራ ነው። ስለዚህ ጸሎት ሰዓት ያውቃል፣ ጊዜ ያውቃል ማለት ነው። አንዳንድ ጊዜ የሆነ ጊዜም ስንነጋገር ነበረ። ጸሎት በሰዓቱ እግዚአብሔር በተቀጣጠራችሁበት ሰዓት እግዚአብሔር በዛ ቦታ ይህን ሰዓት እጸልያለሁ እግዚአብሔር ነገ ቢረዳኝ ብላችሁ ነገሩን ሰዓቱን አስተካክሉላችሁ እንትን ብትል እግዚአብሔር ወርድን ይሰማል፣ ቃላችንን ይሰማል፣ ያገኘናል በዛን ሰዓት ማለት። ስለዚህ እግዚአብሔርን የምናገኝበት የቀጠሮ ቦታ ማለት ነው ጸሎት ማለት። የጸሎት ሚስጥር የሆነ አካል የምናገኝበት እሱም እግዚአብሔር ነው። የሆነ አካል ኃይል ይመጣል፣ እሱም እግዚአብሔር ነው። ፌሎሺፕ የምናደርግበት ቦታ ነው። ጸሎት ማለት ፕሪየር የምናደርግበት ቦታ ያ ምንድን ነው? የጸሎት ስፍራችን ቦታ፣ የመስዋዕት ስፍራችን ቦታ ምንድን ነው? የቀጠሯችን እግዚአብሔርን ልክ እንደ አንድ ሰው ከሆነ አድራሻ ልከውላችሁ የሆነ አሁን ለምሳሌ ምሳሌ ልስጣችሁ። ስራ ሰኞ ሰራለሁ ልበል፣ ደውለውልኝ እንደዚህ ብለው ይነግሩኛል። ኦኬ ከሆንኩኝ እሺ ብዬ ያንን የሰዓቱን ቦታውን ሰዓቱን የምገባበትን ሰዓት ይነግሩኛል አይደለ? በዛውን ሰዓቱን ጂፒኤስ ላይ ሞልቼ በዛ ቦታ ላይ እገኛለሁ። የዛን ሰዓት ካልተገኘው እነዛ ሰዎች እኔ ሲሪየስሊ እንዳልሆንኩ ለሌላም ጊዜ ምንድነው የሚያደርጉ እምነት ያጡብኛል። አሁን እንደሚገባችሁ ለማድረግ እምነት ያጡብኝና እኔን ተመልሰው ወደ እኔ ስልክ ሊደውሉ አይችሉም። ግን በሰዓት ተገኝቼ
በተቃራኒው በሰዓት ተገኝቼ በቀጠሮ ሰዓት ቦታው ላይ በተሰጠኝ አድሬስ ደርሼ ከሆነ ለሌላም ጊዜ ይቀጥሩኛል፣ ያሰሩኛል እና ሲሪየስ እንደሆንኩኝ የታወቀ ሆናለሁ ማለት ነው በሲሪየስነቴ። ስለዚህ የጸሎታችን ስፍራ እግዚአብሔርን የምንገናኝበት አድራሻችን ነው። አንድ እግዚአብሔርን የምንገናኝበት መንገዳችን ነው ሚስጥሩ። ሶስተኛ እግዚአብሔር ወቅት ሰዓት አለው። በወቅቱ በሰዓቱ በአድራሻው ነው የምናገኘው። በተነጋገርንበት በተቀጠርንበት ቦታ እንደምንገናኝ እንደዛው እግዚአብሔርም ይጠብቃል። ሰዓቱን የተናገርንበትን ወቅቱን ይጠብቃል። እንዳይመስላችሁ የሚሰማ እግዚአብሔር ነው፣ የሚያይ እግዚአብሔር ነው። ወርዳችንን ቃላችንን የምናወጣውን ቃል እግዚአብሔር ይሰማና ይጠብቀናል። ስለዚህ ጸሎት ማለት ወይም ፕሪየር ማለት ኮንቲኒ ሲሪየስ ሆነን የምንገናኝበት መንገዳችን ወይ በራችን ነው። ወደ እግዚአብሔር መግቢያችን ነው ጸሎት ማለት እንጂ ጸሎት ማለት የሆነ ነገሮቻችን ብቻ አድርግልኝ፣ ይሄን አድርግልኝ ምናምን አልቅሰን አንብተን ምናምን የምንነሳበት ቦታ አይደለም። እግዚአብሔር ያንን ጸሎት አይሰማም። ጥያቄ ሊኖረን ይችላል። ጥያቄያችንን ከምስጋና አስታውቁ እንጂ በአንዳች ነገር አትጨነቁን የተባለው። በለቅሶ አስታውቁ አይልም። የሆነ ችግር አለብኝ፣ የሆነ ጥያቄ አለብኝ፣ ከምስጋና ጋር ምን አስቀድማለሁ? ምስጋናን አስቀድማለሁ። እግዚአብሔር ሆይ ስለምታደርግልኝ እንደገና እንደተደረገልኝ አምኜ እቀበላለሁ። ይህ ነው ጸሎት ማለት፣ እግዚአብሔር የሚቀበለው ትክክለኛ ጸሎት ማለት ነው። እና የእግዚአብሔር መንገዳችን የምንገናኝበት ቦታ ነው። ብዙ ሰዎች ፍሬም የላቸውም። ምንድነው እንትን የላቸውም። ፍሬም ይሄ አሳምረው እንትን የሚሉት ነገር የላቸውም። ይሄ እንደዚህ አድርገው የሚጸልዩበት ስፍራ ወይም ቀን ሰዓት ወስነው ቀን በቀን መጸለይ ያለብን፣ ሰዓት መወሰን አለብን፣ የተለያየ ነገር ማድረግ አለብን። እግዚአብሔር ወርዳችንን ቃላችንን የምንናገረውን አይደለም በልባችን የምንናገረውን በተለይ ወርድ አውጥተን የምንናገረውን እሱን ዲክሌር አድርጎ ነው የሚጠብቀን ማለት ነው። ስለዚህ ጸሎት ምንድነው? ታይም ያውቃል። ጸሎት ማለት ጊዜ ያውቃል። ጸሎት ማለት ቦታ ያውቃል። አያቸው። ጸሎት ታይም አለው። ልክ አሁን ቀደም እንዳስረዳዋችሁ ምሳሌ አድርጌ ጸሎት ማለት የሆነ ሰው ከተቀጣጠራችሁ ታይም አለው፣ አድራሻ አለው፣ ቦታ አለው። ታይም አለው፣ 3 ነገር አለው። ሰዓት አለው ወይም ታይም አለው፣ አድራሻ አለው፣ ከዛ የምንገናኝበት እንትን አለው። አድራሻ ታይም አለው፣ ታይም ያውቃል። የምንጸልይበት ቦታ በታይሙ የታወቀ ነው። ጸሎት ደግሞ ጊዜን ያውቃል። ጊዜ ማለት ታይም አንድ ነው፣ ያውቃል። ቦታውን ያውቃል። ሁኔታውን ደግሞ መጨረሻ ላይ 3ኛ ማለት ሁኔታዎች ደግሞ ያውቃል። በሁኔታዎች ነው። ሁኔታንም ያውቃል። አንዳንድ ጊዜ በሁኔታዎች የሆነ መከራ ይደርስብንና የሆነ ችግር ይደርስብንና ሁኔታው አስገድዶ ወዲያው ጸሎት እንድንገባ ያደርገናል። ምክንያቱም መፍትሄ እግዚአብሔር ጋር ስላለ ወዲያው መፍትሄ ፈልገን ስንገባ ሁኔታ ማለት ነው ጊዜው ያመጣው ነገር ወደ እግዚአብሔር እንድንጸልይ በዛን ጊዜ የእግዚአብሔር መንገድ ሰዓቱ ነው ማለት ነው። እንድንገባበት ተፈልጎ ነው። የሆነ ነገር የምናስፈጽመው ነገር አለን፣ ጊዜ አለው ማለት ነው። ሁኔታዎች ያስገድዱናል። አንዳንድ ጊዜ ሁኔታዎች አስገድዷችሁ ደውለውላችሁ የሆነ ድንገተኛ እንደዚህ ተብላችሁ የሆነ ቦታ ልትገኙ ትችላላችሁ፣ ጠብቃችሁ የማታውቁበት ቦታ ማለት ነው። ግን ሁኔታ ስላለው ጸሎት ምን አለው? ጊዜ አለው፣ ቦታ አለው፣ ሁኔታ አለው። በቃ ይሄን 3ቱ ነገር ሚስጥሩን ካወቅን የጸሎታችን መልስ እናገኛለን ማለት ነው። ለምሳሌ ጌታ ምን አለ? እንዴት እንደምትጸልዩ አታውቁምና ይላል። እንዴት እንደምንጸልይ አናውቅም፣ ግን መንፈስ በእኛ ውስጥ ያለው ስፕሪት እንዴት እንደምንጸልይ ያሳውቀናል። ሁኔታ ማለት ይሄ ነው። አሁን አጋጣሚ የመጣ ነገር አጋጣሚ ለሰዎች ለምሳሌ
አጋጣሚ ተንበርክካችሁ ለራሳችሁ ልትጸልዩ የሆነ ነገር ልታደርጉ ተንበርክካችሁ የሆነ ነገር አታውቁትም ስለሰው ስለማታውቁት ሰው ወይም ደግሞ የሆነ የሰው ሐሳብ አንድ ቀን አይታችሁት ወይም ቤተክርስቲያን አይታችሁት የሆነ ወይ መስሪያ ቤት ውስጥ የምታውቁት ሰው ስለሱ ሰው ፊታችሁ ላይ ይመጣል። ያንን ሁኔታ ነው በቃ ያ ሰው የሆነ ችግር አለበት ማለት እንድትጸልዩ ያ መንፈስ ያስጣጥታችኋል። ስለዚህ የኛ ጋር ያለው ሆሊ ስፒሪት በሁኔታዎች እኛ እንድንጸልይ ያደርገናል። አያችሁ እንድንጸልይ ያደርገናል በሁኔታዎች። ስለዚህ መንፈስ እኛ እንዴት እንደምንጸልይ አናውቅም። እግዚአብሔር ግን እግዚአብሔር መንፈስ ቅዱስ ግን በውስጣችን ያለው መንፈስ ቅዱስ ይጋይድ ያደርገናል። ስፒሪት ግን ጋይድ ያደርገናል፣ ሁኔታን ይጠብቃል፣ እንዴት እንደምንጸልይ ያሳውቀናል። መንፈስ በእኛ ውስጥ ይቃትታል ማለት ነው። መንፈስ በእኛ ውስጥ ይቃትታል። ይሄ ሁኔታ ነው ማለት ነው። ስለዚህ እኛ እንዴት እንደምንጸልይ አናውቅ። መንፈስ ግን እሱ ጋይድ ያደርገናል። ስለዚህ ጸሎት ማለት የጸሎት ሚስጥር የምናውቀው ጸሎት ማለት ሚስጥር የምታውቁበት ቦታ እና ወይም ደግሞ ሚስጥር የምትቀበሉበት ቦታ ነው። በአንድ ቦታ ደግሞ ሚስጥር ሁኔታ አለው አልኳችሁ። ሌላው ደግሞ ሚስጥርን የምናውቅበት ቦታና ሚስጥርን የምንናገርበት ቦታ ነው። ለማንም የማንነግረውን ለማንም የማናካፍለውን ሚስጥር ይኖረናል እኛና እግዚአብሔር የምንተዋወቀው። ምክንያቱም እግዚአብሔር ፊትን ያያል ሳይሆን ልብን ያያል ስላለ በውስጣችን የምናስበው ምን እንደምንፈልግ ምን ላይ እንዳለን በምን ኃጢአት እንደወደቅን በምን ደብቀን ያደረግነውን እግዚአብሔር ያውቃል። ስለዚህ ለማንም የማትነግሩትን ነገር ሚስጥራችሁ ቦታ ነው ጸሎት ማለት። የሚስጥራችሁ ቦታ ማለት ትነግሩታላችሁ። አባት ሆይ እንዲህ ሰው አይሰማችሁም፣ እዛ አካባቢ ያለ በራችሁን ዘግታችሁ ጸሎት ስፍራችሁ ላይ ጊዜያችሁ ላይ ትነግሩታላችሁ። ስትነግሩት ያንን ሚስጥር ለእግዚአብሔር ስትነግሩትም የጸሎት ቦታችሁ ነው። ያ ሚስጥር ነው። ሚስጥር የምናውቅበትና ሚስጥራችንን ደግሞ ለሰው የማንነግረው ሚስጥር ለእግዚአብሔር የምናካፍልበት ቦታ ነው ጸሎት ማለት። ኦኬ። ስለዚህ እና ለዛም በልሳን ሐዋርያ ጳውሎስ በልሳን መጸለይን ይደግፋል። ለብቻችን ስንሆን እኛን ያንጸናል። እንደገና በማህበርም ትርጉም ካለው ለማህበሩ ያንጻል ይላል። ስለዚህ በልሳን ስንጸልይ ሚስጥርን እንናገራለን። አያችሁ እኛ ራሳችን የማናውቀው ቀደም በዚህ በአንደበታችን ተናግረን ንስሐ የምንገባበት ነው ያልኳችሁ። ሚስጥራችንን እኛ የማናውቀው ሚስጥር በልሳኖቻችን ግን ለእግዚአብሔር ሚስጥርን እንናገራለን። ሃሌሉያ! ለእግዚአብሔር ሚስጥር እናገራለን። ስለዚህ የጸሎት ስፍራችን የሚስጥር ቦታችን ነው። ሚስጥር የምናውቅበት እና ሚስጥር የምንናገርበት ለእግዚአብሔር ቦታ ነው። የእግዚአብሔር መንፈስ ጋይድ ያደርገናል። የእግዚአብሔር መንፈስ ጋይድ ያደርገናል፣ ይመራናል። ስለዚህ አንዳንድ ጊዜ ሳታውቁ ድንገት በጣም ትስቃላችሁ፣ ድንገት ወይም ሳታውቁ በእንባ ትታጠባላችሁ፣ ድንገት ሳታውቁ ደግሞ በሳቅ ትሞላላችሁ። ያ መንፈስ ቅዱስ በውስጣችን ምንድነው ሲያረግ ነው? ምንድነው ማኒፌስት ሲሆን አንዳንድ ጊዜ አታስቡትም፣ ከሰው መሃል ተቀምጣችሁ በሳቅ ትሞላላችሁ። ያ ማኒፌስት የመንፈስ ቅዱስ ምሪት ነው። በውስጣችሁ የሚሞላችሁ ነገር አለ። አንዳንድ ጊዜ ደግሞ ሳታውቁት በእንባ ትታጠባላችሁ። እኔ ብዙ ጊዜ ሳላውቀው በቃ ስለ እግዚአብሔር ኃያልነት ወይ ስለ እግዚአብሔር በጣም ጥልቅ ነገር ውስጥ ያስገባችሁና እግዚአብሔር ለእናንተ ያደረገውን ነገር ያሳስባችሁና በእንባ ትሞላላችሁ። አንዳንዴ ደግሞ ሳታውቁት
በሳቅ ትሞላላችሁ። ይሄ ወይም በደስታ ትሞላላችሁ። ሐሴት ያደርጋል። ምን እንደተደረገላችሁ እኔ አንዳንድ ጊዜ ይሄም ገጥሞኝ ያውቃል። ምን እንደተደረገልኝ ምን እንዳገኘው የሆነ ነገር አግኝታችሁ ደስ እንደሚላችሁ የለም በጣም ልቤ በሐሴት ያደርጋል። የዛን ሰዓት ምንድነው የመንፈስ ቅዱስ ማኒፌስት ሲያደርግ ነው የተሞላውት ይሞላኛል። ስለዚህ ትክክለኛው ኮንሲኒስ በጣም ከእግዚአብሔር ጋር ትክክለኛው ስፍራ ላይ ያለው እግዚአብሔር የሚሰማው ጸሎት ነው ማለት ይሄ ነው። ሳታውቁት ለሌላ ነገር ተንበርክካችሁ በለቅሶ ትሞላላችሁ ወይ በሳቅ ትሞላላችሁ ወይ በደስታ ትሞላላችሁ። ሜም ከሰው ጋር ተቀምጣችሁ በጸሎት ስፍራ ሳትሆኑ ያ የመንፈስ ቅዱስ ከኛ ጋር አንድነቱና ጋይድ ማድረጉን ያሳየናል ማለት ነው። እሺ ጸሎት ማለት እግዚአብሔር ጋር ያደረገ ነው። ጸሎት ማለት እግዚአብሔር ጋይድ ያደርገናል ማለት ነው። ጋይድ ያደርገናል። በቃ ሁሉ ነገራችን በእግዚአብሔር የምንመራ እንሆናለን ማለት ነው። አዎ አንድ ደግሞ አለ ልነግራችሁ የምፈልገው። ጸሎት ማለት ሪኩዌስት ማድረግ ነው። ሪኩዌስት ማለት ስላችሁ ይሄን ጠይቃለሁ ይሄን ቅድም መጀመሪያ ላይ እንደተናገርኩት የጥያቄ ስፍራስ ቦታ ሳይሆን ሪኩዌስት ማለት እንደዚህ አንዳንዴ እንደዛ የሆኑትን ማለትም እንደዚህ ይሄን አድርግልኝ ብሎ ማለት ሳይሆን ሪኩዌስት ሳይሆን ጸሎት ወደ ሆነ ስፍራ መግቢያ በሮቻችን ናቸው ጸሎቶቻችን ማለት ነው። አሁን ክሊር ላድርግላችሁ ትንሽ እኔም እያነበብኩት ስለሆነ ያዘጋጀሁትን እንትን ይለኛል ቶሎ ስለምጽፍ ብጭጭር ብሏል ጽሁፌና ለዛ ነው። ስለዚህ የጸሎት ሪኩዌስት ማለት ይሄን አድርግልኝ ይሄን አድርግ እፈልጋለሁ ይሄን ብለን ጥያቄ የምንጠይቅበት ስፍራ ሳይሆን ልክ ጸሎት ማለት ሪኩዌስት ማለት ነው። ጸሎት ማለት ሪኩዌስት ማለት ነው ስንል ይሄን እንደዛ ይሄን አሳካ ይሄን አታሳካ ይሄን ያዝልኝ ይሄን አታያዝልኝ ብለን የምንጠይቅበት ቦታ ሳይሆን ጸሎት የጸሎት ስፍራችን ወደ እግዚአብሔር ጸሎት ወደ ሆነው ስፍራ መግቢያችን ነው። ወደ እግዚአብሔር መግቢያችን ነው። ወደ ሆነ ቦታ መግቢያችን ነው። ወደ ሆነ አቅጣጫ መግቢያችን ነው። ሪኩዌስት ማለት ነው። ሪኩዌስት ለምሳሌ ልንገራችሁ። አሁን ሪኩዌስት ማለት ለምሳሌ ቲክቶክ ላይ ሰዎች ቤት ገብተን እኔም ሳይሆን ቲክቶክ ላይ ያላችሁ ሰዎች ስለምታዳምጡኝ በዛ ኤግዛምፕል ባረግ ለኔም ይቀለኛል እና ሰዎች መጥተው ሪኩዌስት ይጠይቃሉ። ሪኩዌስት ጠይቀው ይገባሉ። ከዛ ከኔ ጋር ማውራት ይጀምራሉ። የሚጠይቁኝ ጥያቄ ሊኖር ይችላል። መስማት የሚፈልጉት ነገር ይሆናል። በዛ ጋር በጽሁፍ ሳይሆን በመናገር ሪኩዌስት ጠይቀውኝ መግቢያ መንገድ ማለት ነው። ሪኩዌስት ማለት አሁን ክሌል ነው ለኔ ራሱ መግቢያ መንገድ ነው። ስለዚህ ጸሎት ማለት እንደዛ ነው እንጂ የጥያቄ ስፍራ አይደለም። አንድ ቃል ደግሞ እንድጨምርላችሁ ፈልጋለሁ። ዕንባቆም 3 ላይ እናነበዋለን። ዕንባቆም 3 ላይ ጸሎት መንፈስ ጋይድ ያደርገናል በሚለው እና እንደገና ሪኩዌስት የምናደርግበት ቦታ በሚለው ጠቅለል አድርጌ ስነግራችሁ ዕንባቆም 3 ላይ ዕንባቆም ቆይ ትንቢተ ዕንባቆም ላይ እንዴት አገሱኝ። ትንቢተ ዕንባቆም 3 ምን ይላል? 3 ከ17 ጀምሮ እስከ 19 ያለውን እንደዚህ ይላል። በጌታ በኢየሱስ ማነበዋለሁ። ከእናንተም በጥበበኛ አስተዋይ ማን ነው? እዛ ጋር አይደለም ያለሁት። ዕንባቆም ይቅርታ፣ የመጀመሪያውን እንትን ያልኩት ይቅርታ። ኦኬ ዕንባቆም 3 እሺ። ዕንባቆም 3 ላይ ምን ይላል? ከ17 ጀምሮ ምንም እንኳን በለስ ባታፈራ በወይራ ሐረግም ፍሬ ባይገኝ የወይራም ስር ቢጎልም እርሾም
እርሾም መብልን ባትሰጡ በበጎችም ከብቱ ቢሆን ቢጠፉም በበረትም እርሾም መብልን ባይሰጥ በጎችም ከጋጡ ቢጠፉ ላሞችን ጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼም እንደ ዋላ እግር ያደርጋል። በከፍታም ላይ ያስኬደኛል ይላል። ደግሜ ይላል። በጣም ይቅርታ። እንደዚህ ይላል፣ ምንም እንኳን በለስ ባታፈራም በወይራ ሐረግም ፍሬ ባይገኝ የወይርም ስር ቢጎድል እርሾም መብልን ባይሰጡ በጎችም ከበረቱ ቢጠፉ ላሞችን ጋጣ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግዚአብሔር ኃይሌ ነው፣ እግሮቼንም እንደ ዋላ እግር። ይህንን ያዕቆብ የጸለየበትን ታውቃላችሁ ታሪኩን። አያችሁ፣ ያዕቆብ ስለ ሕዝቡ ጥያቄ ሪኩዌስት የጠየኳችሁ ጥያቄ ቦታ አይደለም የምላችሁ። ይሄ ሚስጥር እንድታውቁ፣ ሚስጥር ይባላል ጸሎት። አያችሁ፣ ይሄ የመጨረሻ ጸሎት ሚስጥር ነው እና ዕንባቆም በጣም በተቸገሩ ጊዜ ያ ነገር ሁሉን ይዞ ወደ እግዚአብሔር ፊት እንዲጸልይ ገብቶ ነበረ። ግን ዕንባቆም ምን እያደረገ ነው የነበረው? በቃ ያንን ጥያቄ ረስቶ ምንም እንኳን በለስ ባታፈራም በወይንም ሐረግ ፍሬዋ ባይገኝ ምንም ባይሳካ ምንም ባይኖርልኝ ብሎ ማመስገን ጀመረ። እኔ በጌታ ደስ ይለኝ፣ እኔ በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። አያችሁ፣ አንዳንድ ጊዜ ርዕስ ጥያቄ ልጠይቅ ነው የሆነ ነገር ልጸልይ ነው ብላችሁ ርዕስ ይዛችሁ ስትቀመጡ፣ እግዚአብሔር ግን ያንን ነገር ሁሉ አስትቷችሁ ጋይድ ያደርገናል። መንፈስ ቅዱስ ማለት ይሄ ነው። ያንን ነገር ሁሉ አስትቷችሁ ስታመሰግኑ፣ በሌላ ነገር ስትደሰቱ፣ ነገሩ ባይሳካ ቢሳካ ብላችሁ እልል ስትሉ ራሳችሁን ታገኛላችሁ። አያችሁ፣ ዕንባቆም መልአኩ ነው እኮ ሰው ህዝቡ ይጠብቀሃል ናውጣ ብሎ ያስወጣው እንጂ ረስቷቸዋል። ጥያቄውን ረስቷል። ያለውን ነገር ረስቷል። ሁሉም ነገር ረስቷል። ስለዚህ ምንም ነገሮቼ ባይሳኩ፣ አያችሁ፣ ነገሩ ባይመች እንኳን የወይራ ቅጠልም ሐረግም ፍሬውን ባይሰጥ ወይ በጎቹም በጋጣ ውስጥ ባይኖሩ ምንም ነገር ባይኖር በቃ ትቶት ማምለክ ወርሺፕ ማድረግ ጀመረ። እሱ በእግዚአብሔር መደሰት ጀመረ። ያ ማለት ጸሎት ማለት ነው። ይህ እግዚአብሔር የሚቀበለው ጸሎት ማለት ነው። ያንን በምስጋናችን ውስጥ ስንሆን የጥያቄዎቻችን መልስ በእጆቻችን ላይ ናቸው። ሳናቀው ተቀብለናል። ጥያቄ ሪኩዌስት ማድረግ መግባታችን ነው። ሪኩዌስት ማለት መንገዱን የምንገባበት ምስጋና ነው። የምንጠይቀውን ርዕሶቻችን ሁሉ መልሶ እግዚአብሔር አስደንቆ ያስወጣናል። ይህ ማለት ነው ጸሎት ማለት። ይህ ማለት ነው ጸሎት። ይህ ነው ጸሎት ማለት ይህ ነው። እና ስለዚህ ጸሎት አሁን ደግሞ ጸሎት ማለት አያችሁ፣ ዳንኤል ሲጸልይ ጸሎቱ በአንድ ቀን የተሰማለት እግዚአብሔር ጆሮ የገባው የተከናወነለት ግን በ21 ቀን ነው። አያችሁ፣ አንዳንድ ጊዜ የተዘጋጀላችሁ ይዘውላችሁ የሚመጡ መላእክቶች ሊታሰሩ ፕሪዞን ሊሆኑ ይችላሉ። ይሄ መንፈስ ዓለም ላይ የሚደረግ ነገር ነው። ፕሪዞን ሊሆኑ ይችላሉ፣ ሊታሰሩ ይችላሉ። የዛን ሰዓት ብዙ ጊዜ እንጠብቃለን። ያንን ሰዓት በምስጋና ውስጥ ስንሆን ግን የምናስፈታው እኛ ራሳችን ነን። አብርሃምን እንደገና ደግሞ ሌላ ሰው ላሳያችሁ።
ዳዊት በጣም እግዚአብሔርን የበደለ ሰው ነው። በጣም ብዙ ኃጢአት ያደረገ ሰው ነው። ሚስትን አስመጥቶ ከሚስት ጋር ተኝቶ ባልን አስገድሎ ይሄን ሁሉ ኃጢአት ካደረገ በኋላ ግን ምንድነው እግዚአብሔርን የሚጠይቅበትን መስመር አውቋል። ሰውን አልበደልኩም አንተን ብቻ በደልኩ አለ። ስለዚህ ዳዊትን ምን ይለዋል እግዚአብሔር? እንደ ልቤ አያችሁ፣ እንደ ልቡ ነው። ስተት ሲኖርበት ሮጦ ነው ወደ እግዚአብሔር እኔ አንተን ብቻ በደልኩ ብሎ ያሳውቀዋል። በትክክል ኮንሲኮንስ ይነግረዋል። ኃጢአት አድርጌያለሁ አንተን ብቻ ሰውን ሳይሆን አንተን ብቻ በደልኩ ይለዋል። አብርሃምን እንይ። አብርሃም እንደዛ ሲወጣ ከጥለህ ሂድ ሲባል እኔ ኤልሻዳይ ነኝ ብሎታል እግዚአብሔር። እኔ ኤልሻዳይ ነኝ ብሎታል። አምኗል፣ ተቀብሏል። እግዚአብሔር ኤልሻዳይ እንደሆነ አምኗል፣ ተቀብሏል። ከዛ ይስሐቅን ከሰጠው በኋላ ልጅህን መስዋዕት አቅርብ ሲለው ያውቋል። ኤልሻዳይ የሚለው እግዚአብሔር ሁሉን እንደሚችል አስቀድሞ እንደማይገልበት አውቋል። አያችሁ፣ ይህ ነው ጸሎት ማለት። እንደዛ ሲለው በቃ መተማመን በእግዚአብሔር ማለት ይህ ነው። መተማመንም ነው በእግዚአብሔር መጸለይ ማለት። የምትጠይቁትን ሰው ማወቅ ማለት ነው። መስመሩን ማወቅ ማለት ነው። እና እንደገና ደግሞ ዮሐንስን እናያለን። ዮሐንስ በዚህ አብረው ከጌታ ጋር ሳሉ አስጠግቶ በጣም የሚወደው ወዳጁ ነው። አስጠግቶ ብዙ ነገር ይጠይቀዋል። የሚመልስለትም እከሌ ማን ነው ብዙ ነገር ሲጠይቀው አይቷል። ግን በሆነ ጊዜ ውስጥ ደግሞ የሆነ ራእይ ባየ ጊዜ እንደ ሞተ ሰው ሆንኩ ይላል። እንደ ሞተ ሰው ሆንኩ ይላል። አያችሁ፣ ኃይሉን አሳየው። እናንተ ኢየሱስን የምታውቁት እኛ ኢየሱስን የምናውቀው ልክ ኢሳይያስ ላይ እንደተጻፈው እንደ ሸላቶቹ በፊት እንደሚቀመጥ እንደዛው ዝም እንዳለ አፉንም እንዳልከፈተ እንደዛ ነው። ኢየሱስ በአሁኑ ሰዓት የሚመጣ ንጉሥ እንደ አንበሳ ሆኖ ነው የሚመጣው። አያችሁ፣ እንደ አንበሳ እንደ ሞተ ሰው ሆንኩኝ ይላል። እንደ ሞተ ሰው ሆንኩኝ። ስለዚህ እኛም አሁን አንድ ጥቅስ አነባለሁ በዚህ መጨረሻ መጠቅለያ ማለት ነው። ማወቅ ያለብን የምንጠይቀው ኃይል ማን ነው ነው። የምንጠይቀው ኃይል ማን ነው? አንደኛ ዮሐንስ ላይ ምን ይላል? አንደኛ ዮሐንስ 2:20 ላይ ምን ይላል? እናንተም ከቅዱስ ቅባቱ ተቀብታችኋል፣ ሁሉንም ታውቃላችሁ። እናንተ ከቅዱስ ቅባቱ ተቀብታችኋል፣ ሁሉንም ታውቃላችሁ። እውነትም የምታውቁት ስለሆናችሁ ውሸት ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነት ስለማታውቁ አልጻፍኩላችሁም ይላል። አያችሁ፣ በእኛ ውስጥ እውነት አለ። ጸጋው በእምነት አድኗችኋል ሲል እኛ ውስጥ ያለው ጸጋ አለ። እናንተ ከቅዱሱ ቅባት ተቀብተናል ሲል ከቅዱሱ ቅባት ተቀብተናል። ስለዚህ ሪኩዌስት የምናደርገው የምንገባበት መንገድ፣ የጸሎታችን መንገድ ያንን የምንጠይቀውን እግዚአብሔር ኃይል ማወቅ ማለት ነው። ጸሎት ማለት የምንጸልይበትን የእግዚአብሔር ኃይል ማወቅ ማለት ነው። ጠንቅቀን ማወቅ ማለት ነው። ጸሎት ማለት ይህ ነው በተረዳሁት መጠን። እኔም ከመንፈስ ቅዱስ የተማርኩት ይሄ ነው። እናንተ ደግሞ ከኔ ስትማሩ ይሄን ስታዳምጡ ብዙ ነገር ሊቀርላችሁ ይችላል፣ ብዙ ነገር ደግሞ ሊጨመርላችሁ ይችላል። ስለዚህ ጸሎት ማለት ይህ ነው። መጀመሪያ ላይ እንዳነበብነው ጸሎት ማለት የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኃይል የምታደርገው በዚህ መሰረት ስንጸልይ እግዚአብሔር የሚሰማው ጸሎት እንጸልያለን ማለት ነው። ወደ እግዚአብሔር የሚሰማ የሚመለስ ጸሎት እንጸልያለን ማለት ነው እንጂ ከዚህ ውጭ የሆነው ጸሎት እግዚአብሔር አይሰማውም ማለት ነው። መጽሐፍ ቅዱስ እንደሚለን መጸለይ አለብን ማለት ነው። ስለዚህ ዛሬ ስለ ጸሎት ይሄንን ተረድቻለሁ። ይሄን ሼር አድርጌያችኋለሁ። አዳምጡት፣ ተባረኩልኝ። የረዳኝ እግዚአብሔር ይመስገን፣ አንደበት የሆነኝ እግዚአብሔር ይመስገን። እንደምትባረኩበት፣ ብዙ እንደምታተርፉበት፣ ብዙ ደግሞ መገለጥ ወደ እናንተ እንደሚመጣ ከዚህ የተነሳ
አምናለሁ። ስለዚህ ይህንን እንድታዳምጡት፣ ሼር እንድታረጉት፣ ሰብስክራይብ እንድታረጉ በጌታ ፍቅር ጠይቃችኋለሁ። ተባረኩልኝ። ሻሎም